በከባድ ሁኔታ ውስጥ ነው ያለው ወንድማችን ይኸው አለ። እግዚአብሔር እርቶ እንግዲያው ጌታ ኢየሱስን የሕይወቱ ጌታ አድርጎ ተቀብሏል። ቅድም እያወራን የነበርነው ስለዚህ ወንድም ነበረና የመጣው ቅድም ነግራቸዋል። ከሩቅ ቦታ ነው የመጣው። ቅድም አውርቼላችኋለሁ፣ ደግሜ ያላወራን በእግሩ ነው የመጣው። አሳዶት አስጨንቀው ትዳሩን ልጁን ተቀብሎ ባዶ እንዲሞት የተደረገ ነገር እግዚአብሔር ነግሯል። እና በዚህ አጋጣሚ በዚህ ማይክ አላወራም። ለዚህ ይሄ ወንድም ያለው አሁን ቤት ላይ አይደለም የሚኖረው። እኛ ወንጌል ሰብከናል። የወንጌል ማህበርተኛ የምንለው ለራሳችን አይደለም። አንዳንድ ሰው ለራሱ ይሰበስባል ስለሚል የወንጌል ማህበርተኛ ብለን የምንሰበስበው ወንጌል ሰርተን መልበስ የሚገባውን እናለብሳለን። ቤት ለሚያስፈልገው ቤት ከራይ እንችላለን። በቻለን መጠን ሳፖርት እናደርጋለን። ይሄ ወንድም የመጣው ከእስልምና ቤተሰብ በእግሩ ነው የመጣው። ለዚህ ሳፖርት ማድረግ አለበት። የለብንም ወይ? ለዚህ ሳፖርት ማድረግ የምትፈልጉ እኔ አሁን ብላችሁ ብታደርጉ ደስ ይለኛል። ሬዲ ዝግጁ ስላልሆናችሁ ላታደርጉም ትችላላችሁ። አላስጨንቃለሁ። በዚህ አጋጣሚ ማድረግ የምትፈልጉ የዚህ የወንጌል ማህበርተኛ ማለት ድጋፍ ማድረግ የምትፈልጉ ሰዎች ይህን ወንድም መደገፍ ትችላላችሁ። የአንድ ወር የቤት ኪራይ በአሁን ጊዜ የአንድ ወር የቤት ኪራይ ስንት ሺህ ነው? 4,000 ነው። ይሄ ወንድም አንድ ልጅ ነበረው፣ ትዳር ነበረው፣ ጥሎ ነው አሳዶት ነው አማቹ ነው ያሳደደው። አላወራላችሁም እና እግዚአብሔር ቀረርቶ ዛሬ መጥቶ ትናንትና ጌታን ተቀብሎ በደንብ ስም ጌታን ተቀብሎ ነፃ ወጥቶ ሰላም ነው አይደል? አሁን ውስጥ ላይ ሁሉ ሰላም ነው። ለዚህ የሚያስፈልግ ምንድነው የሚያስፈልግ? ቤት አይደል? ንገራችሁ፣ ችግር የለውም ምንም ሳትፈራ የሚያስፈልግ ምንድነው? ችግር የለውም። የሚያስፈልገው መኖሪያ ቤት ስለፈራ ነው የሚኖረው። ጎዳና ላይ ነው። ይሄ ሰው በጎዳና መኖር የለበትም። ለዚህ እግዚአብሔር ነፃ አውጥቶ መደገፍ አለበት። ኢየሱስ ጌታ። ለዚህ ከሳት ይዤ ማምጣት ፈልጋለሁ የምትሉ ከሳት ላይ ይዛችሁ ማምጣት ትችላላችሁ። ለዚህ ከሳት ይዛችሁ ማምጣት የምትፈልጉ ሰዎች ይዛችሁ ማምጣት ትችላላችሁ። አሁን ደግሞ ማድረግ የምትፈልጉ ሰዎች እኛ እንረዳዋለን፣ ይማራል፣ እንከታተላለን፣ እዚሁ ሰፈር እንይዘዋለን፣ እንከታተላለን፣ እንጸልይለታለን። ሳፖርት ማድረግ ፈልጋለሁ። ለራሳችን አይደለም፣ ይሄ የተገለጠ ነው። እኛ በተለያዩ ሰዎችንም እየጠየቀን ነው፣ እንጠይቃለን። ደግሞ ኃጢአትም አይደለም። እዛች ጋር ያችን ወንበር አንጃ። ለዚህ ከእያንዳንዳችሁ ከኔም ጭምር ማለት ነው ለዚህ ማድረግ እፈልጋለሁ። የምትፈልጉ ሰው ምችሉ ችግር የለም። ጨርሰናል። ልባርካችሁና ትሄዳ ሁላችሁ በእግሮቻችሁ ጨረሱ። ከአገልጋዮች ውጪ በቃ አገልጋዮችን ብቻ ነው የምፈልገው። ጨርሻለሁ። ያላችሁ ካላችሁ ጌታ ይባርክ። እሺ እየሄዳችሁ ነው። ወይኔ እሺ፣ ልጆቻችሁን ከፈሉ ጌታ ኢየሱስ። ለዚህም ደግሞ ምንድነው የለምን ሁሌ ሳፖርት፣ ሁሌ ገንዘብ እንዳትሉ። ገንዘብ እንጠይቃለን ጌታ ጋር እስከምንሄድ ድረስ። ካጠገበረ ትጠየቃለህ በለ ንገረው፣ ትጠየቃለህ በለ። ይሄ ወንድም ጌታን ተቀብሎ ከዛ ስራ ተፈቶ ጎዳና ላይ ማደር የለበትም። ሳፖርት እናደርጋለን፣ እንደግፈዋለን። ክብር ለኢየሱስ ይሁን። አሜን አሜን። ወንጌል ይቀጥላል። በሉ እስቲ ወንጌል ይቀጥላል። ለዚህ የዚህ የወንጌል ቲም የወንጌል ማህበርተኛ መሆን የምትፈልጉ የወንጌል ማህበርተኛ ማለት አልገልጽላችሁ። ይሄው ሳፖርት እያደረገን እየደገፈን እንቀጥላለን። እዚህ ጋር አካውንት ቁጥር አለ፣ የቤተ ክርስቲያናችን አካውንት ቁጥር አለ፣ ንግድ ባንክ አለ፣ የቤተ ክርስቲያና አካውንት ቁጥር አለ። ሳፖርት ማድረግ ማፍታችሁ የአንድ ወር የቤት ኪራይ ብትችሉ የ2 ወር እኔ እንደውም ትላንትና ጠየቅኩት። የ3 የ4 ወር የቤት ኪራይ ብናገኝ ስራ ትጀምራለህ እንዴ? እስከዛ ሞቻለሁ እንዴ አለ።
እግዚአብሔር ይባርክ በሉ። እግዚአብሔር ይባርክ። ወይኔ እግዚአብሔር ይባርክ በሉ። እግዚአብሔር ይባርክ። ለዚህ ቢያንስ 2 ወር ወይም 1 ወር የቤት ኪራይ ብንከፍልለት መኝታ የሚተኛበትን እኔ አመቻችለታለሁ፣ ልብስም የሚተኛበትን እናመቻቻለን። ከዛ ቢኖር በቃ ሰላም ስራ ይጀምራል። እግዚአብሔር ይረዳዋል። አሜን 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 አሜን። ለዚህ ይሄን ሰፖርት ማድረግ የምትፈልጉ ሰዎች በኋላም ቢሆን ደውላችሁ የምታውቁኝ የዚህ ቤተክርስቲያን አባል አገልጋዮች ሆናችሁ አላችሁ ሌላው ጌታ ሞሴ የት ገባ? ቢሮ ላይ። እሺ እያንዳንዳችሁ ዳዊት የለማ አልመጣም። እያንዳንዳችሁ የቤተክርስቲያናችን አገልጋዮች አባላቶች ያላችሁ አድርጋችሁ ወንድማችን ነው። ዛሬ ጠዋት ለምን ትምህርቱን እንዳልደረሰ አላውቅም። በኋላ አወራዋለሁ። ጌታ ይባርካችሁ። እንደግፋለን። ጌታ ይረዳናል። አሜን። አጨብጭቡ ለጌታ ክብር። ሰላም ለእናንተ ይሁን ውድ አባቴ ብሩካኖች፣ በተለያየ ሚዲያዎች ላይ የምታዩ የዚህ ቤተክርስቲያን ወዳጆች፣ ቲክቶክ ላይ፣ ፌስቡክ ላይ፣ በተለያየ ቦታዎች ላይ ይሄ ቪዲዮ የደረሳችሁ ሁሉ ሰላም ለእናንተ ይሁን። ወንድማችን እንግዲያው ዛሬ ወንጌል በምንሰራበት በሸገር ሲቲ በአሻዋ ሜዳ አካባቢ ላይ አግኝተነው ጌታ ኢየሱስን የግል አዳኝ የሕይወቱ ጌታ አድርጎ ተቀብለው የመጣው ከአጋሮ ነው የመጣው ከአጋሮ ነው። ከአጋሮ ጀምሮ እስከዚህ ድረስ በእግሩ ነው የመጣው። በአማቹ ምክንያት ቤቱን ቤተሰቡን ጥሎ ነው የመጣው። የሙስሊም እምነት ተከታይ ነው። ተሰዶ ነው የመጣው። አሁን የሚኖረው ጎዳና ላይ ነው የሚኖረው። ጎዳና ላይ 15 ቀን ጎዳና ላይ የሚያድረው። አንድ ልጅ አለው። ባለቤት ነበረው። ባለቤቱን ተቀምጦ ልጆቹን ተቀምጦ እንግዲህ ብቻው እዚህ እየኖረ ነው እና ውድ የአባቴ ብሩካኖች ይህን ሰው እንድትደግፉ ሳፖርት እንድታደርጉ እኛ በቸርች ውስጥም ነገ ዛሬም ኮንፈረንስ አለ፣ ነገም ኮንፈረንስ አለ። አንደኛ የቤት ኪራይ እንዲከፈልለት ቢያንስ ለ3 ወር ለ4 ወር የቤት ኪራይ እንዲቻልለት እንዲሁም ደግሞ ስራ እንዲጀምር ለማድረግ ነው ያሰብነው። ለዚህ ከዚህ በኋላ ያለውን ደግሞ እሱ በምን እንዳለፈ በምን እንዳሳለፈ ምን እንደደረሰበት ግልጽ የሆነ ነገር ይነግራቸዋል። እንደምታዩት ነው። ዛሬ ነው ያገኘነው። ወደ ቸርቻችን መጥቶ ነፃ ወጥቷል እና ያለው ነገር እንዴት እንደመጣ ምን እንደደረሰበት ይነግራቸዋል። ስሜ አብዱራህማን ይባላሉ። አብዱራህማን ሁሴን ከወጣሁበት ከአጋር እኔ አንድ ልጅ አለኝ። ሚስቴርም ልጅ ነው ከመጠብኛል ቢሆንም እኔ ለራሴ ብቻ ሳይሆን በልጄ ስም ነው ያዚህ ያለው። ምክንያቱም እኔ ላይ ደረሰብኝ ወደሱ እንዲመጣብኝ ያለው እኔ የምፈልገው ወደፊት ይሄን እምነት የራሴን አድርጌ ይዤ ወደፊት ወደ ተበቀለ ብቻ ምትሪት ነገር ታላ እግዚአብሔር ጋር ምትረዱኝ ነገር ታላ ተባረክ። እንግዲህ ያው ለመናገር ስለከበደው ነው። ልጁ ተቀምጦ ሚስቱ ተቀምጦ ያለው ጎዳና ላይ ነው። ግልጽ የሆነ ነገር ነው። ቤተክርስቲያን ውስጥ ነው የምናወራው። ጉባኤ ፊት ነው የምናወራቸው። ስለ ልጆቹ ስለ ሚስቱ እያለቀሰ ነው። አማቹ ነው እንግዲህ አስደግሞበት አሰርቶበት አበልቶት ነው። ዛሬ ጌታ ረድቶ ነፃ ወጥቷል። ወንጌል በመስራታችን የተነሳ እና በገንዘባችሁ ልብስ እንዲቀይር የቤት ኪራይ ይሄን መደገፍ ለሚችሉ ሁሉ ሼር እንድታደርጉ በጌታ ፍቅር አሳስባቸዋለሁ። እኛም በታማኝነት ቤት ተከራይተንለት ስራ መጀመር ካለበት ስራ፣ ሞያ ካለው ደግሞ ሞያን ፈልገን እናስጀምረዋለን፣ እናስተምረዋለን። ጌታ ኢየሱስን የግል አዳኝ አድርጎ ተቀብሏል። ስለምትረዱ ጌታ ኢየሱስ ይባርካችሁ። በታች በኩል የኔ ስልክ ቁጥር አስቀምጥላችኋለሁ። አካውንትም እናስቀምጥላችኋለን። አካውንት ካለው ጠይቀን አካውንት እናስቀምጥላችኋለን። መከፈት ካለበትም እናስከፍታለን። ነገ እሑድ ማለዳ በዚህ ህዝብ ፊት ማሰባሰቢያ እናደርግለታለን። ከጎኑ አብረን እንሁን። ጌታ ኢየሱስ ይባርካችሁ። እንወዳችኋለን። በፊት መጥቻለሁ። ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ስራውን ክጃለሁ። አንተን የህይወቴ የነፍሴ ጌታ አርጌ እቀበልሃለሁ። እኔ ኃጢአተኛ ነኝ፣ ኃጢአቴን እጠብ፣ በደሌ እጠብ።